ሰላም እንዴት ናችሁ? ዛሬ ይሄን የመሰለ የፍርኖ ዱቄት አነባበሮ ሰርቻለሁ። እንዴት እንደሰራሁት ላሳያችሁ። 4 ኩባያ የፍርኖ ዱቄት፣ 2 ማንኪያ ጨው፣ 1 ማንኪያ ስኳርና 1 ማንኪያ ደረቅ እርሾ አድርጌ ለብ ባለ ውሃ ያደረግኩ ዊስክ አደርገዋለሁ። ሊጣችን ወፍራም መሆን አለበት፣ ምክንያቱም በኋላ ላይ ምንም አይነት ውሃ ስለማንጨምር ያው በእጅም ማድረግ ይቻላል። እኔ ለፍጥነት ነው እሱን የተጠቀምኩት። ከዛ ኩፍ እስኪልልን ለ40 ደቂቃ ያህል ሸፍነን እናስቀምጠዋለን። ደቂቃው እንደየቤታችሁ ሙቀትና የእርሾ አይነት ሊለያይ ይችላል። ከዛ በኋላ እንጋግረዋለን። ጋግረን ካወጣን በኋላ ድጋሚ ሌላ እንጋግርና ያወጣነውን መልሰን በላዩ ላይ አድርገን እናበስለዋለን። ከዛም እሱን አውጥተን ዳርዳሩን ቆርጠን እናወጣውና እኔ ጾም ስለሆነ እየሰራው ያለሁት ዘይትና በርበሬ ከምጠቀም ስልስ ነው ያደረኩበት። እሱን ከቀባውኝ በኋላ ፓርስሊ አድርጌበታለሁ። አነባበሩ መስራት ፈልጋችሁ ጤፍ ማግኘት ላልቻላችሁ እንደዚህ በቀላሉ መንገድ በፍርኖ ዱቄት መስራት ትችላላችሁ። ሰርታችሁ ሞክሩት። ስለተከታተላችሁ አመሰግናለሁ። ወዳችኋለሁ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ቻው።